የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ በደቡባዊ ጎንደር አመዛኙ አካባቢዎች በከፈታቸው አውደ ውጊያዎች በአገዛዙ ኃይል ላይ ድል መጎናጸፉ ተሰምቷል። ከዋስ ሚዲያ ጤና ይስጥልን፣ እንደምን አላችሁ? ወደ አድማጭ ተመልካቾች በወሎ ግንባርም በተመሳሳይ በሶስት ወረዳዎች በተቀሰቀሱ አውደ ውጊያዎች የፋኖ ኃይላት ድል ቀንቷቸዋል። በምዕራብ ወሎ ቀጠና በተለያዩ አካባቢዎች የተካሄደው አውደ ውጊያ በድል ታጀቦ የተካሄደ ሲሆን የአገዛዙ ኃይል ሙትና ቁስለኛውን እያንጠባጠበ ወደ ነፃ ቀጠናዎች ስለመኮብለሉ ለማወቅ ተችሏል። እነዚህ የምዕራብ ወሎ ቀጠናዎች ከሰሜን ሸዋና ከደራ የሚያዋስኑ ከመሆናቸው ጋር ተያይዞ ስትራቴጂክ ወታደራዊ ስፍራዎች ተብለው ይጠቀሳሉ። ወደ አድማጭ ተመልካቾች በእነዚህ ቀጠናዎች የተደረጉ አውደ ውጊያዎች ምን ይመስላሉ የሚሉትን በዝርዝር የምናስደምጣችሁ ይሆናል። ከዋስ ሚዲያ አብራችሁን ከቆያችሁ በወለጋ የተለያዩ ቀጠናዎች በአገዛዙ ኃይል ታጅቦም በቄሮ የስለትና የድምፅ አልባ መሳሪያዎችን በመጠቀም የንጹሐን አማራዎች ቤት በእሳት እየጋየ ይገኛል። ንጹሐኖችና ከአካባቢው መሸሽ የማይችሉት ደግሞ እየተገደሉ ነው። ይህ አሳዛኝ ግፍ በንጹሐን አማራዎች ላይ ዛሬ ተጀመረ ሳይሆን እንደ አዲስ ተጠናክሮ የቀጠለ ጉዳይ ነው። ወደ አድማጭ ተመልካቾች እነዚህንና ሌሎች አውደ ግንባር መረጃዎችን እየነገርናችሁ እንቆያለን። በራያ ቆቦ 11 የአገዛዙ አባላት የብሬንና ስናይፐር መሳሪያዎችን ከነሙሉ ትጥቃቸው በመያዝ ወደ አፋብን ተቀላቅለዋል። ከኛ ጋር ስትቆዩ የምትሰሙት ጉዳይ ነው። እነሆ በዝርዝር የምንመለከተውን የጎንደር ግንባር መረጃችንን ቀዳሚ አድርገን እንንገራችሁ። የሜጀር ጀነራል ዋንታባ ተኮር አርበኞች በጥላት ላይ ከፍተኛ ኪሳራ ያደረሰ አውደ ውጊያ ሲያደርጉ ውለዋል። በአፋብን በላይ ዘለቀ ሶስተኛ እዝ የሜጀር ጀነራል ዋንታባ ተኮር አሃድ የሆኑት ሜጀር ጀነራል ዋንታባ ተወራሪ ክፍለ ጦር፣ ጉና ክፍለ ጦር እንደዚሁም የነበልባል 23ኛ ክፍለ ጦርና ጣና ግላውዲዮስ ክፍለ ጦር የተለያዩ አሃዶች በተለያዩ ግንባሮች ያደረጉት ስኬታማ አውደ ውጊያ በድል እንደቀጠለ ነው። ሜጀር ጀነራል ዋንታባተ ተወራሪ ክፍለ ጦርና የጉና ክፍለ ጦር አካል የሆኑት መቅደላ ብርጌድ፣ አንዳቤት ብርጌድ፣ የጉና ክፍለ ጦር ቃኝና መሐንዲስ እንዲሁም የሜጀር ጀነራል ዋንታባት አንደኛ ኮር ቃኝና መሐንዲስ በተሳተፉበት የማህደረ ማርያም አውደ ውጊያ በመተረይ፣ በናዳዳዋ፣ በማህደረ ማርያም፣ በማውተት ጊዮርጊስ እና በዳዋ መድኃኔዓለም ከንጋቱ 11 ሰዓት ተኩል ጀምሮ እስከ ቀኑ 8 ሰዓት የቀጠለ አውደ ውጊያ ነበር። በእነዚህ ቦታዎች በጥላት ላይ ከፍተኛ የሆነ ኪሳራ ያደረሰ ሲሆን ቁጥሩ ያልታወቀ ሞትና ቁስለኛ ተመዝግቧል። የጉና ክፍለ ጦር ገብረ መስቀል ብርጌድ ሜጀር ጀነራል ዋንታባተ ተወራሪ ክፍለ ጦር ከደብረ ታቦር ወርቄን ገና መጫወቻ ከጋሳኝ በደንጊላ ስኩማ ገና መምቻን አድርጎ ወደ ማህደረ ማርያም ለማቅናት ቢሞክርም የጉና ክፍለ ጦር አካል የሆነው የግብረ መስቀል ብርጌድ ከጧቱ 1 ሰዓት ጀምሮ የመጣውን የመከላከያ ኃይል እንዲቆም በማድረግ የሜጀር ጀነራል ዋንታባተ ተወራሪ ክፍለ ጦር ከጀርባው በወርቄን በኩል ከበባ በማድረግና በመቁረጥ የገባውን ኃይል ቆስቋም፣ ሽሞፈና፣ ሰንሳ ውሃ፣ ጣልሜዶ ሚካኤል፣ ስርስራውና ገና መጫወቻ እንዲመታ በማድረግ ወደ ጋሳኝ እንዲወጣ ተገደዋል። በዚህም ግንባር ቁጥሩ በውል ያልታወቀ የጠላት ኃይል ሞትና ቁስለኛ ተደርጓል። የነበልባሉ 23ኛ ክፍለ ጦር ከአባ ኪሮስ እስከ ምነጉዘ የክፍለ ጦሩ ቃኝና መሐንዲስ 3ኛ ሻለቃና የክፍለ ጦሩ ስታፍ ሸህቴ ተራራ፣ አባ ኪሮስ፣ ቀሰር ተራራ፣ እንድሪያስ ተራራ፣ ባንድ ገዝ፣ ጮሬትና ምነጉዘር ላይ ድል ተቀዳጅቷል። በሌላኛው አውደ ውጊያ ግንባርም አለም በር ከተማ የነበልባሉ 23ኛ ክፍለ ጦር አካል የሆነችው 2ኛ ሻለቃ ከረፋዱ ጀምሮ እስከ እኩለ ቀን 8 ሰዓት የቆየ ውጊያ አድርጋለች። የጣና ገላውዲዮስ ክፍለ ጦር ደግሞ በአፈሯናት ብርጌድ ከአንበሳሜና አርብ ገበያ ተነስቶ ወደ ግንዳ ጠመምና ማህደር ማርያም ለመድረስ ዙያ 3ና መሰል የቡድን መሳሪያዎችን ይዞ ሲከንፍ ገላውዲዮስ ላይ አፈሯናት ብርጌድ በድፍጣ መጥቶታል። አንበሳው ብርጌድና ጣና ብርጌድ ደግሞ የጠላት ኃይል ከዋንዛዬና ከጉራምባ መካከል ከምትገኘው ተኬበር ከተባለች ቦታ ላይ ሁለቱ ብርጌዶች በጥምረት ባደረጉት አውደ ውጊያ ጠላትን ማንበርከክ ችለዋል። የአፋብን በላይ ዘለቀ ሶስተኛ እዝ
የህዝብ ግንኙነት መምሪያ ባደረሰን መረጃ መሰረት ወደ አድማጭ ተመልካቾች በሌላኛው ደግሞ 3 አውደ ግንባር የተከናወነበት የምዕራብ ወሎ ግንባር በከባድ መሳሪያዎች ታጅቦ የተካሄደ ቢሆንም በፋኖ ድል አድራጊነት እንደቀጠለ ነው። ይህን ተከትሎ አገዛዙ በከባድ መሳሪያም በንጹሐን ህይወትና ንብረት ላይ ጉዳት አድርሷል። በሰሜን ወሎ አስተዳደር በቡግና ወረዳይና ከተማም ላይ እንደዚሁ የከባድ መሳሪያን ሽፋን ያደረገ ጥቃት ተከፍቶ በንጹሐን ላይ ጉዳት ተስተናግዷል። ከዚህ ቀደም አድርገን ግን የምንነግራችሁ በምዕራብ ወሎ ግንባር በ3 ቀጠናዎች በተደረገው ከፍተኛ ትንቅንቅ የምኒልክ ዕዝ 15ኛ ኮር 152ኛ ክፍለ ጦር ድል ቀንቶታል። አፋብን ወሎ ቤት አማራ አንደኛ ምኒልክ ዕዝ 15ኛ ኮር የ152ኛ ክፍለ ጦር ባደረገው ኦፕሬሽን በክላላ ወረዳ በለገሄዳና በጃማ ወረዳዎች በተደረገው አውደ ውጊያዎች ነው በፋሽስቱ የብልጽግና በራስ ጠባቂ ሰራዊት ላይ ከፍተኛ ቆሳዊና ሰብአዊ ኪሳራ ያደረሱበት አንድ ክፍለ ጦር በ3 ወረዳ የአገዛዙ ኃይል የኮር የክፍለ ጦር በርካታ እግረኛ ሜካናይዝድና በሰማይ ድሮን ሰው አልባ አውሮፕላን በማሰማራት የገጠመው የአገዛዙ ኃይል አንድ ክፍለ ጦር ብቻውን በ3 ወረዳዎች በተለያዩ አውደ ግንባሮች እያርበደበደ ወደ መጣበት እንዲመለስ አድርጎታል። ከንጋቱ 12 ሰዓት ጀምሮ 152ኛው አሲል ክፍለ ጦር ሁለተኛ መብረቅ ሻለቃ በክላላ ወረዳ ዙሪያ ባደረገ የደፈጣ አውደ ውጊያ የብልጽግናውን ወንበር አስጠባቂ ሰራዊትና በአማራ ህዝብ ላይ ግፍ ሲፈጽም የቆየ የሚኒሻ አባላት በመድፍ ሞርታርና በዙ 23 የታገዘ ጦርነት ቢከፍትም ንስሮቹ ባደረሱበት መብረቃዊ ጥቃት ከ13 በላይ ጥላት ኃይልን በመደምሰስና በርካታ ቁስለኛ ወደ ደሴ ከተማ ለተጨማሪ ሕክምና እንዲያቀኑ አድርገውታል። በሌላ በኩል ደግሞ የ152ኛ ክፍለ ጦር አንደኛ ደምሳሽ ሻለቃ ከጃማ ወረዳ ወጥቶ በዘርቃሜ በተደረገው አውደ ውጊያ በዙ 23ና በሞርተር 82 የታገዘ ጦርነት ቢከፈትበትም ንስሮቹ ከ3 በላይ አምቡላንስ ሙትና ቁስለኛ እንዲያመላልስ አድርገውታል። በዚሁ በተመሳሳይ ሰዓት 152ኛ ክፍለ ጦር 3ኛ ንስር ሻለቃ በለገሄዳ ወረዳ ስር በምትገኘው በሲባ ከተማ በከባድ መሳሪያ የታገዘ ጦርነት ቢከፍትም ንስሮቹ በከፈቱበት መብረቃዊ ጥቃትና መልሶ ማጥቃት አንድ አምቡላንስ ሞትና ቁስለኛ ወደ ወረኢሉ ከተማ ይዞ እግሩ ያውጭኝ ብሎ እንዲፈረጥጥ አድርገውታል። የአገዛዙ የብልጽግና ወንበር አስጠባቂ ስርዓት በሜካናይዝድ የታገዘ ድብደባ ሲያደርግ የዋለው የጥቁሩ ናዚ አስመሳዩና ካዲ አብይ አህመድ ብልጽግና ወንበር አስጠባቂ ሰራዊት ጀግና የአማራ የቁርጥ ቀን ልጅ ወዳለበት አካባቢ ለመንቀሳቀስ ሙከራ ቢያደርግም የንጉስ ሚካኤል አሊ ልጆች በቀጠናው በተጠንቀቅ መቆማቸውን ተከትሎ አንገቱን ደፍቶ እንዲመለስ አድርገውታል። የ152ኛ ክፍለ ጦር የህዝብ ግንኙነት መምሪያ ባደረሰው መረጃ በእነዚህ አካባቢዎች አሁንም ቢሆን ፋኖን ለማጥቃት የሚመጣ ማንኛውም ኃይል ያላሰበውና አንገቱን የሚያስደፋ ሽንፈት ተከናንቦ እንደሚመለስ ጭምር እየገለጹ ይገኛል። ወደ አድማጭ ተመልካቾች በዚሁ በላስታ ግንባር በንጹሐን ላይ የደረሰውን የንጹሐን ጭፍጨፋ ነው የምናስከትለው። በሰሜን ወሎ ቡግና ወረዳ አይና ከተማ ላይ የመሸገው የአገዛዙ ኃይል ከዳና ወረዳ የተንቀሳቀሰውን ኃይል ለመቀበል ሽፋን እሰጣለሁ በሚል ሰበብ በዘፈቀደ መድፍና ሞርተር በማስወንጨፍ በንጹሐን ላይ የአካልና የንብረት ጉዳት አድርሷል። ነሐሴ 15 ዛሬ ከአይና ከተማ ወደ ብርኮ ከተማ ሲንቀሳቀስ የ19ኛ ተፈራ ማሞ ክፍለ ጦር ባደረገ የደፈጣ ጥቃት ክፉኛ የተመታው የጁላ ሰራዊት የበቀል በትሩን ንጹሐን ላይ በማሳረፍ በሞርታር ቀንቡላ አንዲት መነኩሴን ጨምሮ 3 ንጹሐን ክፉኛ እንደቆሰለና ቤት ንብረታቸው መውደሙ ነው ለማወቅ የተቻለው። ከዚህ ቀደምም በተመሳሳይ ነሐሴ 4 በመሃል ሳይንት ወረዳ በተለያየ አቅጣጫ የተመመው የፋኖ ኃይል ለመከት እንደማይቻል የተረዳው የአገዛዙ ኃይል ባንክ ቤቶችን በመዝረፍ በምስለኞቹ አፈቀላጤ ፋኖ ዘረፈው ብሎ በማስወራት የታጋዮችን ስም ማጠልሸት ሞክረዋል። የባንክ ቤት ሰራተኞችና ጥበቃዎችንም ፋኖ እንደዘረፈው አድርገው እንዲያወሩ ጥረት ያደረገ ቢሆንም ሳይሳካ ቀርቷል። ከባንክ ዘረፋውና ከአስቂኙ ድራማ በተጨማሪም የነጻነት አርበኛና የህዝብ ልጅ ሆነውን ፋኖ ስመ ሰባር አድርጎ ለማሳየት በተለያዩ መስሪያ ቤቶች መገልገያ ቁሳቁሶችን በማውደምና በመዝረፍ የአረመኔነት ምግባሩንም አስመስክሯል። ይህንን የሚያደርጉት የዛው አካባቢ የካቢኔ አባላትም ጭምር በተባባሪነትና የዘረፋው አካል ስለሆኑ እንዳይታወቅባቸው ስለመሆኑ ለማወቅ የተቻለ ይሁንና ግን ፋኖን ለማወንጀል የተሄደበት ርቀት እንዳልተሳካ ነው የምኒልክ አንደኛ ዕዝ የህዝብ ግንኙነት መምሪያ ያስታወቀው። ወደ አድማጭ ተመልካቾች በዛሬው ዕለት በተለይ በወሎና በጎንደር ቀጠናዎች ከፍተኛ ወደ ግንባር ተካሂደዋል። በሸዋና በጎጃምም በተመሳሳይነት ከወደ ውጊያ ጎን ለጎን በርካታ የአደረጃጀት ስራዎች፣ የህዝባዊ ውይይቶችም ተጠናክረው ስለመቀጠላቸው ነው ለማወቅ የተቻለው። የወደ ግንባር መረጃዎች ደግሞ በዝርዝር እንደደረሱን እኛም ወደ እናንተ
የምናደርስ ነው የሚሆነው። ለክርስትና እምነት ተከታዮች በሙሉ በድጋሜ መልካም የቡሄ በዓል እንዲሆንላችሁ በአክብሮት እንመኛለን። የዋስ ሚዲያ ተደራሽ እንዲሆን የዩቲዩብ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትወዳጁ በአክብሮት እንጋብዛለን። መልካም ጊዜ